ሰማኝ ነው ምናምን ስላቸው ዲቦራ እናንተ ሰው አትወድም ማለት ነው። እንዳንተ አይነት ሰው ምንም ሳይሆን ጸበል ተጠመቅልሃለሁ ያልኩህ ያው እኔም ተመሳሳይ ስሜት ስለሌለኝ ነው። ተመሳሳይ ስሜት ለዛ ነው። ኧረ በጋም አይነ ካልኩሽ ገብሻል። አንቺ አሁን ያልሽኛለሽ ስሜት አሁን አክሬሻል ነው የሚያልኩሽ አለ ወይ ወድሻለ ያልኩሽ አይደለም። እኔ እንደዚህ አይነት ስሜት ቢሰማኝ ነው አይደለ? አሁን ለምሳሌ እኛውን ያፈቀርኩ ልጅ ታለች ወድቋት ልጅ አለች፣ ግን ለማንም አልነገርም። ግን አሁን ደግሞ ዝም አልኩና እስቲ ሰው እንመረጥ አልኩና ሰው መረጠንና አንቺን የሆነች ሌላ አንድ ሰው መረጠንና ኧረ እሷ እንደዚህ የምትል አንተን አትሆን መሻት ላይም በጣም ትንቅሃለች ነው አሉ። እርግጠኛ ናቸው? ቆይ ለአውራ እኔ እኮ ምንም ክፋት አይደለም እኮ ያወራለሁት እኮ እናቴ አትይም። አንቺ እኮ እንደማትይ ነገርሽኝ። አሁን አመሰግናለሁ። እዚህ ስታምር ይሉኛለሽ እና ሰበላለን ያወራሁ እኮ ነሽ። ግን እንደዛ አሉ ስሉ ደግሞ ኢትዮጵያኖች ደግሞ እኛ ምን መሰለህ እናምራለን። ኢትዮጵያ ሆኖ አስቀያሚ የለም። ቆንጆ ነን ሁላችንም። እሱን አምናለሁ። እኔም እሱን አምናለሁ። ግን ያሉኝን ነው እኔ ሶስቱ አማራጭ ሰጠኋቸው። እኔ ወደ ሆነ ሰው ወድጃ ያለው አልኳቸው። ማለት ያው እኛ ጋር ስንወድ ስትሬት የምንጠይቁ ጥያቄ ስንጠይቅ ከዛ ደግሞ እያማከርኩ ቤተሰቦችን እያማክስን ሶስቱ አጋር አንቺም የሆነች ሌላ እንዳለች አንድ ሶስቱ ስጠራ ዲቦራ አውጣት በጣም እንትናጣ አትሆንህና ማለት ነው ሻትልህና ማለት ነው። ከዛ ደግሞ አንደኛዋ ምርጥ ናት አሉ። አንደኛዋ እንደዚህ አሉ። በቃሽ ከሆነ የምታስከፋኝ ከሆነ እኔ ደግሞ ይከፋኛል። ቶሎ የሚከፋኝ ሰው የሚያደርጉና ካልኩ ሀሳብ ነው የሰጠነው። አይ ብዙ አይባል ነገር የለም ጋይስ። ናቸው 5 አበባ ውስጥ ታብታብ ሼር ኮፒ ሊንክ ያውላቸው አላስገባው ነው።